ማለት እውነትክን አሁንና ያው ብዙ ሰው ይሄን አያረግም ያው ሁሉም ለራሱ የሚሮጥበት ሰዓት ነው ምናምንና እነሱ አስበው ለኛ እንደዚህ ሆነው የሚማሩ ሰዎች አሉ ልጆች አሉ እነሱን እንርዳ ብለው ከራሳቸው ላይ ቀንሰው በመስጠታቸው በጣም ነው ማመሰግናቸው እና ይሄ ነገር ቢቀጥል ሌላውም ሰው ከነሱ አይቶ ይሄ ነገር ቢቀጥልበት ይላል ብዙ መድረስ ያለብን ቦታዎች አሉና እነሱ ለነሱም ተደራሽ ይሆን ዘንድ ያው ሁሉም ቢሰራበት በጣም ነው ምናመሰግነው እንደዚህ አይነት እድል ስለተሰጠን ከዚህ በኋላም ለሚመጡት ይቀጥል እኔም ወደፊት ይሄንን እንደምቀላቀለው አስባለሁኝ አሪፍ ነው እናመሰግናለን እኔም የራሴ ነገር ይኖረኛል ወደፊት እና አቅም የሌላቸውን በመርዳት የሚያስፈልጋቸውን ነገር በማሟላት ከጎናቸው እንደምሆን አስባለሁ የት ፋሚሊ ፎከስ በጣም ነው ምናመሰግነው በመጀመሪያ ማለት ይሄን ነገር በማድረጋቸው እኛን ብዙ ነገር ደግፈውናል ብዙ ነገር አድርገውልናል እና በእኔ ህይወት ውስጥ ደግሞ መስጠት ምን ያህል እንደሚያስደስት እንዳውቅ አድርጎኛል እንዲሁም ደግሞ እኔ መስጠትን እንድወድ አድርገውኛል ማለት ነው ያው እነሱ አንደኛ ነገር ያው ከዚህ እንትን ውስጥ ያ ሰው ሊወጣ የሚችለው ያው ብዙ ነገር በማድረጋቸው ማለት ድጋፋቸው ብቻ ለኛ በቂ ነው ማሰባቸው ከምንም በላይ ነው ለኛ እና ከኔ ደግሞ የባሱ መብላት መማር መጠጣት ያልቻሉ ሰዎች አሉ ይበልጥ ደግሞ በእግዚአብሔር ዘንድ ያው ትልቅ ነገርን ያስገኝልናል ስለዚህ ያው እግዚአብሔር ይስጣቸው ነው ማለት አው ሴት ስትሆን ብዙ ነገሮች አሉ ባይ ኔቸርም እንደዚህ በሚደርሱ ብዙ ነገሮች አሉና ዋንኛው ያው ሴት ስትሆን ወራዊ ግዳጅ አለ ያን ነገር ማሟላት ማችል በጣም ብዙ ተማራል እና ይሄ ነገር መመቻቸቱ አንዲት ሴት ራሷን ጠብቃ በነፃነት እንድትማር ያረጋታል ያው በጣም አሪፍ ነው ይሄ ገንዘቡ ማለት ነው የት ፋሚሊ ድጋፍ ከሚያገኙት ተማሪዎች መካከል በሜክሲኮ ተግባረ ዕድ የሚገኙ ወጣቶችም ተጠቃሽ ናቸው ወላጅ ካጡ ወጣቶች ጀምሮ የኑሮ ሁኔታ የከበደባቸው ወጣቶችን ባቀፈው ድጋፍ በሚያገኙትም እርዳታ ትምህርታቸውን በጥሩ ሁኔታ እየተከታተሉ እንደሚገኙና ብቁ ሆነን ተገኝተናልም በማለትም አጫውተውናል እሺ ስሜ ባንቻ አምላክ አለም እባላለሁ በተግባረ ዕድ ፖሊቴክኒክ ውስጥ የፋሽን ዲዛይን ተማሪ ነኝ የተለያዩ ነገሮችን እንማራለን በስራችን ላይ አሁን ላይ ፕሮጀክቶችን በመስራት እንገኛለን እንደገባን ያው የተለያዩ ቲዮሪዎችን ወስደናል ስላጠቃቀምም ሆነ ስለ ህጎቻችን ቲዮሪ ወስደን የተግባር ስልጠናዎችን የጀመርነው አብዛኛውን ጊዜያችንን በተግባር ስልጠና እናሳልፈው ቲዮሪዎችም አሉ የተወሰኑ ግን 70% የምንለውን በደንብ በተግባር ነው እናሳልፈው ተግባር ስራዎችን በመስራት ሰሚ እስከዳር አበበ እባላለሁ ተግባረ ዕድ የ3ኛ ዓመት የፋሽን ዲዛይን ተማሪ ነኝ በትምህርት ቆይታዬ በጣም ጥሩ ነው ተግባረ ዕድ አብዛኛውን ጊዜ በተግባር ነው የምንማረው እና ቲዮሪ እንማራለን ግን ተግባር ላይ በጣም ጎበዝና እንድንሆን በጣም እንትን ብሎናል ያበረታቱን እና በፈለግነው ሰዓት እየገባን እንሰራለን
የፈለግነውን ነገር እንድንሰራ ምናምን ያበረታቱናል። ስሜ አለምፀሐይ አዲስ እባላለሁ። የአዲስ አበባ ተግባራዊ ፖሊቴክኒክ ተማሪ ነኝ። የሁለተኛ ዓመት ፋሽን ዲዛይነር ተማሪ ነኝ። ትምህርት በጣም አሪፍ ነው፣ ጥሩ ነው። ያው በተግባር ነው እየተማርን ያለ ነው። በጣም አሪፍ ሙያ ነው። እኛ ጥሩ ክህሎት ኑሮን እኛ ራሳችንን የምናሳድግበት አይነት ሙያ ነው። ደስ ይላል። ትምህርት ቤቱም እየሰጠ ያለው ትምህርቶች በጣም ጥሩ ናቸው። ዓላማቸውን ከግብ ለማድረስ ችግር እንቅፋት እንዳይሆንባቸው የኤድስ ፋሚሊ በሚያደርግላቸው የበጎነት ተግባርም የፋይናንስ ችግራቸውን በመቅረፍም ለዚህም ላቅ ያለ ምስጋና ያቀርባሉ። እኔ በፊት ላይ ትራንስፖርት ነበር፣ እውነት ነው። ትራንስፖርት በጣም አስቸጋሪ ነበረ። የምመጣው ከክልል ነው፣ ከሩቅ ሀገር ነው የምመጣው እና ከዛ ተመላልሼ ለመማር በቀን ውስጥ 260 ምናምን ብር ማውጣት አለብኝ ግዴታ። እሱን ነገር ቀርፎልኛል በእውነቱ። ያው ትምህርቴ ላይ እንቅፋት ይሆን ነበረ፣ አብዛኛው ጊዜ ይቀር ነበረ ምናምን ትራንስፖርት ብር ከማውጣት አንፃር ማለት ነው። እና የኤድስ ፋውንዴሽን ስለረዳኝ ይህንን እድል ስላመቻቸልኝ በጣም አመሰግናለሁ። የኤድስ ፋሚሊ ፋውንዴሽን አሁን እርዳታ እያደረገልን ነው፣ እየረዳን ነው። እኔ አሁን የምኖረው ከእናቴ ጋር ነው። እናቴ ጡረተኛ ናት እና እናቴን ገንዘብ እንዳልቀበል ሆኛለሁ። በተረዳሁት ገንዘብ ምክንያት በራሴ እንድንቀሳቀስ ረድቶኛል። የኤድስ ፋሚሊ ፋውንዴሽን በቃ በራሴ እንድወስን አድርጎኛል። በራሴ ወጪዎችን ምኖችን ራሴ ነኝ የማወጣው። እኔ ከፋሚሊ ጋር ምኖር ሰው አይደለም ማለት እናት አባቶቼ በህይወት የሉም እና ከፋሚሊዎቼ ጋር እህት፣ ወንድም፣ አክስት ጋር ስለምኖር የተለያዩ የውጪ ጫናዎች አሉብኝ እና እነዛን እንድፈታ አድርጎኛል። እህት ወንድም ምንም ያክል ቢረዳ በራስ በኩል እንደምታገኘው ስለማይሆን የተለያዩ ወጪዎችን እንድሸፍንበት ለመማር ማስተማሩ ግብአቶችን እንዳሟላበትም ሆነ ትራንስፖርት ከመቸገር እንደ ልቤ ትራንስፖርት ከራሴ እጅ አውጥቼ ለመምጣት ረድቶኛል። ይህንን እድል ማግኘቴ ማለት ነው። እዚህ በደንብ ተጠቃሚ ሆኛለሁ። ከኔም ሆነ ከቤተሰቤ ላይ የተወሰነ ጭንቀቶችን አቃልያለሁ። ረጅም ጊዜ 1 ሳምንት ምናምን የማልገባበት ሁላ ነበረ። የማልገባበት ጊዜ ራሱ ነበር። ዋናው ችግራችን ትራንስፖርት ስለነበረ ከዛ በፊት ያው የመሳቀቅ ከተማሪ እኩል ያለመሆን የሆኑ ነገሮችን ለመሟላት መቸገር፣ የትራንስፖርት የሆነ ያክል ትንሽ ቸገር ነበርና የመጠየቅ የመሳቀቅን ነገር እንድቀርፍ አድርጎ መጀመሪያ ላይ የመሳቀቅባቸው ነገሮች ነበሩኝ። ከዛ በኋላ ግን ጥሩ ሆኖልኛል ለኔ ማለት ነው። የተወሰነ ነገር በራሴ ማድረጌ ያንን መሳቀቅና ትምህርት ቤት ስመጣ መጨናነቅ፣ ከኩያ እኩል አለመሆን መፍራትን በፊት ላይ ከኩዮቼ ጋር እኩል አለማውጣት ምናምን ነበረ። ግን አሁን ላይ እኩል ሆኜ ከነሱ እኩል እንደፈለግኩ መሆን እችላለሁ ማለት ነው። ይሄንን ቀርፎልኛል።